ሰላም ጋይስ በጉጉት ስንጠብቀው የነበረው ቴሎ አባችን አሁን በይፋ ስራውን ጀምሯል። ይሄው ታስክም መስጠት ስለጀመረ እየገባችሁ ታስካችሁን ስሩ። ታስክ የሚቀየረው ማታ 12 ሰዓት ስለሆነ ሁላችሁም ከማታ 12 ሰዓት በፊት ታስካችሁን መጨረስ አለባችሁ። ይሄው እዚህ ጋር እንደምታዩት ታስኩ የሚቀየረው ስንት ሰዓት ነው? 12 ሰዓት ስለሆነ ይሄው 7 ሰዓት ይቀራል ይላል። ይሄው እዚህ ጋር 81 ሰዓት ተቀምጬ 80,000 ኬውን ሰጥቶኝ 80,000 ፖይንት። እዚህ ጋር ደግሞ ተጨማሪ የሌላ ሰው ቤት ሊሆን ይችላል የራሳችሁ ቤት ላይ ታችኛው ወንበሮቹ ላይ ስትቀመጡ ያው እንደዚህ ይቆጥራል እና 6000ን ደግሞ ሲጨርስ ይሰጣችኋል። እዚህ ጋር እንደምታዩት ይሄው የቲኮይኗን ደግሞ ያው እዚህ ጋር 1000 ፖይንት ክሌም ብያለሁ። እዚህ ጋር ምንድነው የሚለው ሪሲቭ ቲኮይን ጊፍት ይላል። 10 የቲኮይን ጊፍት ካገኛችሁ 1000 ፖይንት ይሰጣችኋል ነው የሚለው። ስለዚህ እኔ ቤቴ ላይ 1000 ቲኮይን ጋምብል ስለተደረገ 1000 ፖይንቱን ክሌም ብያለሁ። አጠቃላይ እዚህ ጋር ስንት ሰጥቶኛል? ፖይንታችን ላይ ስናየው ይሄው ፖይንታችን ላይ ስናየው 81000 ፖይንት ሰጥቶናል ማለት ነው። ተጨማሪ ደግሞ ታስክ እምቢ የሚላችሁ ደግሞ አንዳንድ ነገር የሚያስቸግራችሁ ልጆች ካላችሁ አፕዴት አድርጉትና ፕላትፎርሙን አፕዴት አድርጉት። አዲስ ስለሆነ ትንሽ ሊያስቸግር ይችላል። አፕዴት አድርጉትና ይሰራላችኋል። ይሄው የኛ ቤት ቫይራል ስለሆነ ጆከር ፋሚሊ የሚለው የኛ ቤት ቫይራል ነው እዚህ አፕ ላይ። ስለዚህ እየመጣችሁ ጥያቄ መጠየቅ ያልገባችሁ ነገር ካለ እዛ እየመጣችሁ መጠየቅ ትችላላችሁ። አፑን ያላወረዳችሁ ልጆች ካላችሁ የኔ የዚህ ቪዲዮ ሞር የሚለውን ነክታችሁ አፑን ለማውረድ የሚለውን በመንካት አፑን ማውረድ ትችላላችሁ። ተጨማሪ ደግሞ የቴሌግራም ዩዘር ኔም የቴሌግራም ግሩፕ አለ፣ እሱን ተቀላቀሉ። እኔን ለማግኘት ከፈለጋችሁ የቴሌግራም ዩዘር ኔም እዚህ ከታች አስቀምጠላችኋለሁ። እዛ ላይ እየገባችሁ አሰራሩን አስረዳን ብሉ፣ እዛ ላይ አስረዳችኋለሁ። እና የፊት አሻራ ደግሞ አልቀበል ያላችሁ ልጆች ካላችሁ እዚህ ጋር ሆም የሚለውን ንኩትና እዚህ ጋር ወይም የማይክ ምልክት ወይ የፕላስ ምልክት ይመጣል። እሱን ነክታችሁ ቀጥታ ወደ ሩማችሁ የሚወስዳችሁ ከሆነ የፊት አሻራ ተቀብሏችኋል ማለት ነው። ግን የፊት አሻራ ደግሞ እንድትሰጡ ቬሪፋይ የሚል ምልክት ከመጣ እሱን ቬሪፋይ የሚለውን ነክታችሁ ብርሃን ያለበት ቦታ ሊሆናችሁ በስትክክል አሻንጉሊቱ ድምጽ ስለማያወጣ እናንተ ጽሁፉን እያነበባችሁ አፋችሁን ክፈቱ ሲል አፋችሁን መክፈት፣ ወደ ግራ ዙሩ ሲል ወደ ግራ፣ ወደ ቀኝ ዙሩ ሲል ወደ ቀኝ እየዞራችሁ የፊት አሻራውን በስትክክል ከሰጣችሁ በኋላ የሚጠይቃችሁን 6 ዲጂት ፓስዋርድ በስትክክል ሳትሳሳቱ እሱን ታስገቡለታላችሁ። ከዛ አዲስ ነገር ካለ እዚህ እየመጣው አሳውቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ይመቻችሁ።